Hello everyone, welcome to my channel. ስሜ ተስኒም ይባላል። ዛሬ ከእናንተ ጋር ሼር ማድረግ የፈለኩት በጣም ቀላል የሆነ ነገርና ሁላችንም ማድረግ የምንችለው ነገር ነው። እሱም በመጠኑ መብላት፣ ምግባችንን መጥነን ቀንሰን እንብላ የሚለው ነው። ይሄ ደግሞ ዳይት አድርጉ ወይንም ራሳችሁን ምግብ ከልክሉ አይደለም። በቀላሉ አመጋገባችንን እናስተካክል የሚል ነው። ምግብ ለጤናችን በጣም ወሳኝነት አለው። በጣም ብዙ በምንበላበት ጊዜ በሽታ ላይ ሊጥለን ይችላል። በመጠኑ በምንበላበት ጊዜ ደግሞ መድኃኒታችን ሊሆን ይችላል። ስለዚህ አበላላችን ለጤናችን አስፈላጊ ነው። አንዳንድ ጊዜ ካስተዋላችሁ በጣም ብዙ በምንበላበት ጊዜ ሆዳችን ይረበሻል፣ ሆዳችን ይነፋል፣ ቃር ይዘናል፣ ማታ እንቅልፍ መተኛት አንችልም፣ ይደክመናል፣ ይጨንቀናል እና ቀኑን ሙሉ ጥሩ ስሜት ሳይሰማን እንውላለን። በመጠኑ የበላን ቀን ደግሞ ጥሩ ስሜት ሲሰማን እንውላለን። ሆዳችን አይረበሽም፣ ማታ እንቅልፋችንን በትክክል መተኛት እንችላለን። በአጠቃላይ ጥሩ ስሜት ይሰማናል ማለት ነው። በመጠኑ መብላት በጣም ብዙ ጥቅም አለው። በተለይ ደግሞ እንደዚህ አይነት ችግር ላለባቸው ሰዎች በጣም ነው የሚጠቅመው። የመጀመሪያው የጨጓራ ህመም። የጨጓራ ህመም በጣም ብዙ አይነት የጨጓራ ህመም አለ። ፔፕቲክ አልሰር አለ፣ ገርድ አለ፣ አሲድ ሪፍላክስ አለ፣ በጣም ብዙ አይነት እና በአጠቃላይ ሴንሲቲቭ ሆድ ላላቸው ሰዎች በመጠኑ ወይም በትንሹ በሚበሉበት ጊዜ ለሆዳቸው ጊዜ ይሰጡታል። ምግቡ እንዲፈጭ ጊዜ ስለሚሰጡት ብዙ ሆዳቸው አይጨነቅም ወይ አያቃጥላቸውም ወይ ህመም አይሰማቸውም ማለት ነው። እና ደግሞ ጨጓራ ያለው ሰው በጣም ከባድ ነው ብዙ አይነት ምግብ ለመብላት። በትንንሽ በምንበላበት ጊዜ ለጨጓራችን ቦታና ጊዜ ስለምንሰጥ ሌላ ምግብ ለመብላት እድል ይኖረናል ማለት ነው። ሁለተኛው ነገር ደግሞ ሞኖፖዝ ላይ ላሉ ሴቶች ፔሪዳቸው እየቆመ በሚመጣበት ጊዜ ሆርሞናቸው እየተቀያየረ ይመጣል። ሰውነታቸው ይደክማል። ምግብ ሲበሉ ሆዳቸው ይነፋል። አሲድ ሪፍላክስ ይዛቸዋል። ሰውነታቸው ጥሩ ስሜት አይሰማቸው። ሞታቢሊዝማቸውም እየቀነሰ በሚመጣበት ጊዜ የሚበሉት ምግብ ቀጥታ ሆዳቸው ላይ ነው ቢቀመጠው። ይህም ሲሆን ሆዳቸው አካባቢ ኪሎ ይጨምራል፣ ሰውነታቸው ኪሎ ይጨምራል። ይሄ ደግሞ የብዙ ሴት ኮንፊደንስን የሚሰርቅ ነው። በተለይ ደግሞ ስፖርት እንቅስቃሴ የማያደርጉ ከሆነ ኪሎአቸው የበለጠ ይጨምራል ማለት ነው። እና በመጠኑ በሚበሉበት ጊዜ ደግሞ ኪሎአቸው የተመጣጠነ ይሆናል። ሆዳቸው መነፋቱን ያቆማል። ማለትም ሆዳቸው ምግብ በሚበሉበት ጊዜ በጣም አይነፋም። ቃር ብዙ አያጠቃቸውም። እንቅልፋቸውን በትክክል ይተኛሉ። ሆርሞናቸው ባላንስ ይሆናል እና ምግባቸውን በመጠኑ ወይንም ትንሽ በሚበሉበት ጊዜ ለጤናቸው ወይንም ለሞኖፖዝ ላሉ ሴቶች በጣም ነው የሚጠቅመው። ይሄ ደግሞ እኔ በራሴ ያየሁት ነገር ነው። የመጨረሻው ደግሞ እድሜያችን እየጨመረ በሚመጣበት ጊዜ በፊት እንደምንበላው መብላት የለብንም። ምክንያቱም ሜታቦሊዝማችን እየቀነሰ ይመጣል። ምግባችንን ቶሎ አናቃጥልም። የምንበላው ምግብ ቀጥታ ሆዳችን ላይ ነው የሚቀመጠው። ይሄም በሚሆንበት ጊዜ ውፍረት እንጨምራለን፣ በሽታ ላይ እንወድቃለን። ስለዚህ ካሁኑ ምግባችንን ማስተካከል ለወደፊት ይጠቅመናል ማለት ነው። በሚቀጥለው ጊዜ ምግብ ስትበሉ ይሄንን ሞክሩ። ለምሳሌ 2 እንጀራ የምትበሉ ከሆነ 1 እንጀራ የምትበሉትን ግማሽ፣ በትልቅ ሰሃን የምትበሉ ከሆነ በትንሽ ሰሃን። ሌላው ደግሞ ተሰብስበን በምንበላበት ጊዜ እኛ ተሰብስበን መብላት እንወዳለን። ሆዳችን ሳይወጠር ጥግብ ስንል መነሳት፣ ከገበና መነሳት። ምክንያቱም እኛ ተሰብስበን ስንበላ ልካችንን አናውቅም፣ ብዙ ልንበላ እንችላለን። ስለዚህ ልክ ሆዳችን ጠገብ ሲል ከገበና መነሳት። አንዳንዴ ባህላችን ትንሽ አስቸጋሪ ሊሆን ይችላል። ለምሳሌ ሰው ቤት ተጋብዘን በምንሄድበት ጊዜ ከአቅማችን በላይ እንበላለን፣ ያንን ሰው ላለማስቀየም ማለት ነው። እንደዛ እንዳይፈጠር በጊዜ ያንን ሰው ማሳወቅ አስፈላጊ ነው ብዬ የሚሰማንን መናገር አስፈላጊ ነው ብዬ አምናለሁ። ለምሳሌ ብዙ ከበላው ሆዴን ያመኛል ወይ ሆዴን ይነፋኛል ወይ የሚሰማንን መናገር ወይንም ማሳወቅ። ለምን መጨረሻ ላይ እኛንን የምንጨነቀው ወይንም የምንቸገረው። በመጠኑ መብላት በምንጀምርበት ጊዜ በራሳችን ላይ በጣም ብዙ ለውጦች ማየት እንጀምራለን። ጥሩ ስሜት ይሰማናል። ኪሎአችን ባላንስ ይሆናል። ሰውነታችን ያመሰግነናል እና ጤናችን ጥሩ ሲሆን ኮንፊደንስ ይኖረናል። ኮንፊደንስ ከሌለን ህይወት ውጣ ውረዷ በጣም ብዙ ነው እና ብዙ ነገር መሰናክል ኮንፊደንሳችን ከተሰረቀ ብዙ ነገር ላናሳካ እንችላለን። ስለዚህ ጤና ሀብት ነው። ጤናችንን እኛ ራሳችን ካልጠበቅን
ማንም ሊጠብቅልን አይችልም። ስለዚህ እኛ በእጃችን ያለውን ነገር ማድረግ የምንችለውን ነገር ማድረግ በጣም ኢምፖርታንት ነው። ጤና ከሌለ ብዙ መሰናክል ውስጥ ብዙ ችግሮች ውስጥ እንገባለን ማለት ነው። ቀላል የሆነ ማንኛውም ሰው ሊያደርገው የሚችል ነገር ነው። ዳይጀስቲቭ ሲስተማችንን ካልተንከባከብን ብዙ በሽታ ላይ እንወድቃለን። የምግብ መፍጫ ስርዓታችንን መንከባከብ በጣም አስፈላጊ ነው። ካለበለዚያ ከዶክተር ወደ ዶክተር ከሆስፒታል ወደ ሆስፒታል መመላለስ ይሆናል። ስለዚህ ምርጫው የእናንተ ነው። ይህንን ነው ይዤላችሁ የመጣሁት ዛሬ። Thank you for watching. I hope I'll see you next time. Bye for now.